ጠዋት ላይ ከእንቅልፋችሁ እንደተነሳችሁ ይሄንን በመሰለ ቪው ቡና እየጠጣችሁ ማየት አትፈልጉ? ሰላም እንዴት ናችሁ? ዛሬ የምናሳያችሁ ባለ 2 መኝታ መገናኛ ቶፕ ቪው ላይ ነው። ተመልከቱት። ይሄንን 180 ዲግሪ ቪው ላይክ ሴሌብሪቲዎች ካሊፎርኒያ ውስጥ በቨርሊ ውስጥ ነው የሚኖሩት because of the view። so ይሄንን ድግ የሆነ አፓርትመንት ሪቪው እናደርግላችኋለን። አሳያችሁ ቪውን በእናት ቤኪ so ይሄኛውን የምትመለከቱት ባልካኒው ወደ 6 ካሬ ይሆናል። ላይክ ለኮፊ መጠጫ ለማንበቢያ ኢትስ ቬሪ ናይስ። እናም ደግሞ ሰንሴት ኤንድ ሰንራይዝ ሁለቱንም የሚያገኝ አፓርትመንት ነው። 180 ዲግሪ ቪው ያገኛል ይሄ አፓርትመንት and it's uncovered which means it's forever view ነው። አብዛኞቹ የምታዩቸው እዚህ አካባቢ ያሉት ቤቶች አጫጭር ፎቆች ናቸው። ሰው covered የሚደረጉ ነገር የለም። ይሄ ቪው የትም ፈልገን የማናገኘው ቪው ነው። ወደ ውስጥ ደግሞ ገብተን ቀሪውን ነገሮች እንመልከት። ሰው ልክ ሳሎኑ ላይ ስንገባ በዚህ በኩል የምናገኘው ዳይኒንግ ስፔስ አለን። ለ6 ሰው መቀመጥ የሚያስችል ዳይኒንግ ስፔስ አለን። ኢቨን በዳይኒንግ በኩል ያለው ስፔስ የራሱ የሆነ የብርሃን የሚያገኝበት ቦታ አለ። ሰው እንደምትመለከቱት እዚህ ጋር የራሱ የሆነ ፉሊ ሴትአፕ የሆነ ሙሉ ብርሃን የሚያስገባ ስፔስ አለ። በተጨማሪም ደግሞ ቅድም ያሳየኋችሁ ደግሞ ባልካኒው ጋርም ደግሞ ያለው ብርሃንና ቬንቲሌሽን የሚያስገባ ስፔስ አለን። ሶ ይሄ ቤት ፐርፌክት የሚያደርገው ከቪው በተጨማሪ ደግሞ የላይቲንግ ዲዛይኑ በጣም ነው የሚያምረው። ሶ ይሄ የምንመለከተው ሳሎናችን ወደ 42 ካሬ አካባቢ ይሆናል። ሴትአፑን እዩት። ፈርኒቸሮቹን በጣም ነው የሚያምሩት። እያንዳንዱ እቃዎች ዲቴሎቹን ብናያቸው ኢትስ ካይንድ ኦፍ በጣም ሞደርን የሆነ ዲዛይን ካልቸሩን ጠብቆ አክቹአሊ የውጭ ሬዚደንሶች ስለሆኑ እያንዳንዱ ነገር ተጠንቅቀው ነው የሚያደርጉት የሚገዙት። ሶ እያንዳንዱ የምታዩዋቸው እንትን ላይክ ካይንድ ኦፍ ቅርስ ነው የሚመስሉት ሁላ እና they are kind of አንባቢዎች ናቸው። even they don't have a TV። በጣም የገረመኝ ነገር ደግሞ ማለት ነው። ሶ ማስተር ቤድሩሙን ላሳያችሁ፣ ከዛ ሁሉንም ደግሞ ክፍሎች በየቀጣዩ አሳያችኋለሁ። ሶ ከሊቪንግ ሩሙ ላይ ቀጥታ እንደዚህ እንደገባን ማስተር ቤድሩሙን በግራ በኩል እናገኛለን። ሁለተኛው መኝታ ደግሞ በቀኝ በኩል እናገኘዋለን። ኮመን ባዝሩማችን ደግሞ እዚህ ጋር ይኖራል ማለት ነው። ሶ በጣም እንደዚህ መጽሐፎች ምናምን ስላሉ it seems kind of crowded but it's not። ሶ ልክ ማስተር ቤድሩሙ ላይ ቀጥታ እንደገባን መጀመሪያ በግራ በኩል የምናገኘው ማስተር ባዙን ነው። ሶ ባዙ ላይ በጣም የሚገርመው ነገር ደግሞ ምንድነው? ደብል መታጠቢያ no one ብዙ ቦታ የማታገኙትን ነገር ደብል መታጠቢያ አለን። ደብል ሲንክ we have the shower area right here። ከዛም በኋላ ደግሞ መቀመጫችን እዚህ ጋር አለ። ኢቭን እንደዚህ ሆኖ ራሱ ስፔሱን እዩት። ማስተር ባዝሩሙ በጣም ትልቅ ስፔስ ነው ያለው። 3-4 ሰው አክሰስ ማድረግ የሚችል አንደኛው እዚህ እየታጠበ ኤቭሪቲንግ በደንብ ሰዎችን ኦኩፓይ የሚያደርግ ስፔስ ነው ያለው። then ሻወሩ እዚህ ጋር እንደምታዩት ሻወር ቦክስ አለው። then we have covering አለን። ከዛም በኋላ ሻወር ቦክስ አለን። so the design the layout is very nice spacious ነው። በጣም ነው ደስ የሚለው። ከዛም በኋላ ደግሞ ቀጥታ ወደ መኝታ ቤቱ ነው የምንገባው። መኝታ ቤቱ ላይ ደግሞ በጣም ሌላ የምወደው ሁለት ነገር አለ። the first the closet are you seeing the closet? ከጥግ ከጫፍ ግድግዳው እስከዚህኛው ሙሉ ሌያውቱ ሙሉ ሴትአፕ ተደርጎ ነው። ኢማጂን የአገር ልብስም ቢኖራችሁ it can fit all this in one so it's very nice። በጣም ነው ደስ የሚለው። አክቹአሊ ራሳቸው ስለሰሩት ነው እንደዚህ ሙሉ ፊት ያደረጉት። then we have additional አንዳንድ እቃዎችን ማስቀመጫ የራሱ የሆነ ተጨማሪ ክሎዜት አላቸው። then we have the
our bed right here, and the other thing is also the view. እዚህ ቤት ላይ ቪው እና ብርሃን ምንም አይነት ኮምፕሮማይዝ የሚደረግበት ነገር አይደለም። ተመሳሳይ ቪው ነው ያለው። ማስተር ቤድሩሙ እና ሊቪንግ ሩሙ ተመሳሳይ ቪው ነው ያለው። ሁለቱም 180 ዲግሪ ሰንሴት ኤንድ ሰንራይዝ የሚያገኝ አፓርትመንት ነው። ሶ አሁን ላይክ ቤቱን እያያችሁ ነው ምን ያህል ብርሃን እንዳለው። በጣም በቃ ብራይት የሆነ ብርሃን ያለው። ሶ ኢትስ ቬሪ ናይስ። በጣም ነው የሚያምረው። አም ሶ ኤክሳይትድ ይሄን ቤት ስለማሳያችሁ። ሶ ቀጥታ ወዴት እንግባ እስቲ ሁለተኛውን ቤድሩም ላሳያችሁ። ሶ ራይት ናው ሁለተኛው መኝታ ቤት እንደ ኦፊስ ፐርፐዝ ነው ክላይንቶች እየተጠቀሙት ያለው። ነገር ግን it have all the አክሰስ ማድረግ ያለብን ላይክ ክሎዜት ካለን እዚህ ጋር አለን። በተጨማሪም ደግሞ we have a closet right here። ይሄ ራሱ የሆነ ለሌላው የማስተር ቤድሩም ክሎዜት ነው ያለን። ይሄም ደግሞ ተመሳሳይ ምንም ላይት ላይ ኮምፕሮማይዝ የማይደረግ ነው። አንከቨርድ የሆነ ናቹራል ቬንቲሌሽን እና ላይት አለን። ሶ የዚህ አፓርትመንት ወይ የህንፃው በጣም አስደናቂ ነገር ምንድነው? ከፊትም ከጀርባም ምንም ከቨር የሚያደርገው ነገር የለም። ሶ ይሄ እንደዚህ አይነት ሎኬሽን እና እንደዚህ አይነት ቦታ ለማግኘት በጣም ያስቸግራል ማርኬት ላይ። ሶ this one is perfect for that። ሶ ላይቱን እና ቬንቲሌሽኑን ሉዝ አናደርግም። ሶ እቺ መታመር ቀልበጃለች። እነዚህን ሴታፖች አልጋ አድርገን እንደ ሁለተኛ ቤድሩም ማድረግ የምንችለው ስታይል ነው። ሶ ሌትስ ሾው ዩ ዘ ኪችን። ወደ ኪችኑ እንሂድ። ኪችኑ የሚገኘው ከሊቪንግ ሩሙ ዳይሬክትሊ ፊት ለፊት ነው። this is the living room። ከዛም በኋላ ደግሞ በግራ በኩል ኪችኑ ነው። the one they just made an adjustment for to make it closed kitchen አድርገውታል። ነገር ግን ይሄንን ብናነሳ ደግሞ kind of open kitchen ነው። so it's a kind of adjustable and I like እንደዚህ አይነት ዲዛይኖች ስትፈልጉት ኦፕን ስትፈልጉት ክሎዝ ማድረግ የምትችሉት ማለት ነው። ሶ ልክ ስንገባ እንደምታዩት ካቢኔቱ is fully set up። ሁሉም ነገሮች የተኖረበት ራሱ አይመስልም። ጽዳቱ ኤቭሪቲንግ በጣም ነው የምወደው። ስሞክ ሳከር አለን እዚህ ጋር፣ ኦቨን አለን። ኦቨናችን አነሰም ትልቅም ቢሆን ትንሽም ቢሆን ብዙ ጊዜ አሁን ኦቨን ስታንዳርድ 60 by 60 ነው። this one is more than that። so ጥሩ ስፔስ ስላለው በጣም ናይስ ነው። አዲሽናሊ ደግሞ ከኪችኑ ውስጥ ተጨማሪ ስቶር ወይም ደግሞ ሜድሩም ሁለቱንም አክሰስ ማድረግ የምንችለው ክፍል አለን። አሳያችሁ በቂ ስቶሩም እያንዳንዱ በቃ ላይክ እቃ እንዲቀመጥበት ተደርጎ የተሰራ አክቹአሊ ለራሳቸው ሊኖሩበት ስለሆነ ኤቭሪቲንግ ፐርፌክት አድርገው ነው የሰሩት። በዚህም በኩል ደግሞ የራሱ የሆነ ካቢኔት አለው፣ የፍሪጅ ስፔስ አለው። የፍሪጅ ስፔሱም ጥሩ ነው። ኦቨን አለን። ኢትስ ፐርፌክት። ኪችኑም በጣም ሰፊ፣ የውሃ ችግር የለብንም፣ ኢንተራፕት አይደረግም። ሶ እዚህ ጋርም ደግሞ አዲሽናል ባልከን ያለን እንደ ተጨማሪ ስቶር ግን ኃይለኛ ውሻ ስላለ እዚህ ጋር ስለታሰረ አላሳያችሁም እሱን። ሶ ኔክስት ቱ ዳት ወዴት ልውሰዳችሁ? ወደ ኮመን ባዝሩም ነው። ሶ ዘ ኮመን ባዝሩም ልክ ቀጥታ እንደገባን ጠባብ ነች። ሆነስትሊ ስፒኪንግ ኮመን ባዝሩም ግን they use the space perfectly። for example መቀመጫው እዚህ ጋር አለ። ከዛም በኋላ ደግሞ ላውንደሪ ስፔሱን እዚህ ጋር አድርገና አክቹአሊ እነሱ እዚህ ጋር እንዲሆን ስለፈለጉ ነው እንጂ we can make this one on the store or on the kitchen. And we have the shower box here. It's very nice. በቂ then መታጠቢያ እዚህ ጋር አለ። It's a kind of old but clean and very nice. perfect የሆነ ኮምቢኔሽን ነው ያለው እና ቤቱ like ሲሊንጉና ፍሎሪንጉና ሲሊንጉ ሌላ ደግሞ ያልነገርኳችሁ ነው። ሲሊንጉ በጣም ከፍ ያለ ነው። ምንም አይነት የሙቀት ምናምን ነገር አንቸገርም። አዲሽናሊ the floor is very unique. It's not ceramic. It's a kind of epoxy tiles which አሁን በደንብ ሞደርን እየሆነ የመጣና እየተለመደ የመጣ ነገር ነው። ይሄ የኢፖክሲ የፍሎሪንግ ስታይል ሶ በጣም it's perfect። ቤቱን በጣም ነው የወደድኩት እና ባልወጣ ራሱ ደስ ይላል።
ሌላው ደግሞ አንድ ደግሞ ያልነገርኳችሁ ነገር ዳይሬክትሪ this one is the main gate so all the time ፕራይቬሲያችን ተጠብቋል። so ከሜን ጌቱ ጋር ሰው እንደዚህ እንኳን ቢመለከት ወደ ኪችን አይም ወደ ሳሎን አይም only the corridor so that's a very privacy ብዙ አፓርትመንቶች ላይ የማናገኛቸውን ነገሮች ናቸው። and ይሄ አፓርትመንት G+4 ነው ጠቅላላ 3 ሬዚደንስ ብቻ ነው ያለው። on the top floor we have terrace and very private ነው። በአንድ ፍሎር ላይ አንድ ሰው ብቻ ነው የሚኖረው። 2 bedroom 160 ካሬ ላይ ያረፈ the net area 145 ካሬ ላይ ኔት ኤሪያው 160 ደግሞ ጠቅላላ ግሮስ ኤሪያው በየፍሎሩ አንዳንድ ቤት ብቻ ያለው then ቴራስ ሩፍቶፕ ቴራስ ያለው the parking የውሃ every ስፔሱን ጠብቆ የተሰራ አፓርትመንት ነው። ይህ አፓርትመንት የሚገኘው የመገናኛ ጫካ ፕሮጀክት አካባቢ ነው። ሰው ይህንን አፓርትመንት ማየት መጎብኘት የምትፈልጉ ካላችሁ ስልካችሁ ላይ የደወላችሁ የፕራይቬት ሾይንግ ማስያዝ ትችላላችሁ። ሌላ ተጨማሪ ቤቶችን ማየት የምትፈልጉ ከሆነ ሰብስክራይብ የሚለው ምልክት መንካት እንዳትረሱ። እናመሰግናለን።